እኔ የምልሽ ፍቅረኛ አለሽ? ምንድነሽ? እንዴት ነሽ? አሬተኛ እውነት በጣም ተመንቀጠቀጠኝ። ፈሪኛለሽ እንዴ? የት ሰፈር ነሽ? ሰሚት በጣም አሪፍ ሰፈር ነው። ገራሚ ሰፈር። አትፍሪ፣ ገና ሲጀመር እንደዚህ ነው። አዲስ አበባ ልጅ ነሽ? አዲስ አበባ ነው ተወልደሽ ያደግሽው? አይ አዲስ አበባ ላይ ነው የተወለድኩት። ወደ አምቦ ነው ግን አዲስ አበባ ቆይቻለሁ። ትምህርት ቤት እዚህ ነው። በጣም ያስጨነቀኝ ነው። እና ታዲያ እኔ ጋር ዛሬ እንዴት ልትገቢ ቻልሽ? አሁን ላይቭ መጣልኝ እና ከዛ ድንገት ገዝት ስልክ ልክ ያላቅም ግን አሁን የመጀመሪያ ዝም ብዬ ስልክ ተቀበልኩኝ። ገዛ ደነገጥኩኝ። ቆንጆ ነሽ ባይዘው አይንሽ ያምራል። እሺ አመሰግናለሁ። ፀጉርሽ አንቺ ነው? ለጊዜው ከቤተሰብ ጋር ነው የምትኖር? አዎ። እና ምን አዲስ ነገር አለ? አዲስ ነገር የለም። እየተማርን እውነት? ባልሽ ደህና ነው? ጫጫታው ነው ከክላስ 6 ሰዓት ምንድን ነው የምትሰሪው? ምንም ዝም ብዬ በመዝሙር ነው የምሰራው እንጂ እስካሁን ምንም አልሰራሁም። በመዝሙር በፕሮቴስታንት መዝሙር? ተፈለና አይላሽ። ስለዚህ በቃ ወይ ከክላስ ስትወጪ እንትን በይ። ለምንድነው ሰፈራቸው የሚጠይቀው? ስለምፈልግ ውጣ አንተ። ለምንድነው ሰፈራቸው የሚጠይቀው ይለኛል። ከክላስ ስትወጪ በቃ በጣም እንትን አለ፣ ጫጫታ አለ። እሺ ፎሎ ባች ወይ መድረክ አምልኮ መሪ እንደዚህ አይነት ሰው ነው የምትወዱ ጴንጤ ሴቶች? ፎሎ አረግኝ። እሺ በቃ ሰላም ዋልልኝ። ደህና ሁን። ከኛው ሰጣ አገኛለሁ ብለህ ላይቭ ገባ። እሱም ስራ ነው። እንዳትሰራ ደግሞ ብዙ እንትኖች እየታገሉ ነው። ይቅርብ እንደዚህ እንቅጣት ትሞክሪያለሽ። ከዛ እንደማልሰራ ቼክ ታደርጊያለሽ። አይ እኔማ እዛው ያበላሸችው ሴት ትሞክረው። ሰማ እዚህ የለችም። ወይኔ የት ናት? ዱባይ ናት። አንተ ምንድነው የምትጽፉት እንደዚህ አይነት ኮሜንት? እኔ በሌሊት ተነስታችሁ ምንድነው እንዴ? ሰላማዊ ሰልፍ ለምን አትወጡም ወይ እንጽፋችሁ? እኔ እንትን ማድረግ አለብኝ፣ ሚዩት ማድረግ፣ እናንተን ሰዎች ሚዩት ማድረግ አለብኝ ዝም ብዬ? እንዲያርጋት በእናንተ ነው እንዴ እኔ የማደርገው? ወጓች ስራችሁ ፍረስ። እሺ ምን እያልሽ ነበረማ? አይ እኔማ ቅጣት አረ ሃኒ እግዚአብሔርን ምከሯቸው እንጂ እግዚአብሔር እንደዚህ እንቅጣትማ ይቅር በቃ ችግር የለውም። መሞከር እኮ ነው፣ ቴስት ማድረግ እኮ ነው። አይ እኔ የተበላሸ ነገር ብዙ ሞክሬ አላውቅም። በኋላ እዛው እንጥስ ብሎ ቢቀርስ። እኔ የምልሽ ቆይ የሆነች ጀለሳለችሽ እኮ እና ገርሞኝ ማለት ነው። ድሮ ከቲክቶክ ከቲክቶከር መጀመሪያ ወኳት እሷ ነው እና ብዙም ባህሪዋ አስቸጋሪም አትባልም ምንም አትባልም፣ ጥሩ ልጅ ናት። ጠፍታ ባለፈው ቪዲዮ ሲትለቅ አንቺ ቂጧ እንደዛ ትልቅ ነው እንዴ? በጣም የሚያምር ቂጥ ነው ያላት። እኔ እኮ አላቅም፣ ሁሌ ቁጭ ብላ ነው ማያት። በማርያም አንዴ የሆነ እንትን አድርጊ ልላክላት። አሁን ያልከኝን አሁን ነው ለእናትና አይደለም እኔ ሁሌ እግዚአብሔርን ቁጭ ብላ ነው ማያትና ኢቭን ድሮ ስሟን ንገረኝ። ምንድን ነው ያልከው?
ስሟን አላውቀውም እኔ ስሟ ጠፍቶብኛል፣ ግን ድሮ ነበር ማለት መጀመሪያ ያወቅኳት እሷ ነው። እሺ ከአንቺ ጋር አስተዋወቀችኝ እሷ ናት ምናምን እና ሁሌ ቁጭ ብላ ነው ማለት። አሁን ግን ባለፈው ቪዲዮ ስለቅ ጠፍታ በጣም መቀመጫዋ በጣም ይገርማል። ቂጧ በጣም አሪፍ ቆንጆ ዕቃ ነው። ብዙ ጊዜ አንተ ቁሚ ብለሃትም አታውቅም ነው ቅጣት ላይ ምናምን። ፌቨን አንቺ አስቸጋሪ ልጅ እንዴት ነሽ? አዎ ቂጧ በጣም ቆንጆ ቂጥ ነው ያላት። ኤርፖርት ውስጥ ምናምን ስትሄድ ነው ያየኋት። በቃ አሁን ፖስት እያደረገች ነው አሁን ላይ ማለት ነው። ሂዊ ናት እኮ ስሟ ሂዊ። ላንቺ ማቀው ደህና አይደለም ፌቨን፣ አንቺ ሙት ይዣልሽ እንትን የማርያም ስዕል የእመቤታችንን ስዕል ምናምን ለልደትሽ ምናምን ሰጣሽ ምናምን ያየሁት። በቃ እሷ ናት ገርጂ። የማርያም ትልቅ ስዕል ሰጣኝ። አንድ ጊዜ የሚጠይቀኝ ነበር። በቃ አሁን እሷ እንግዲህ እንደምታየው ነው። ሆዷም ቂጧም ቆመቻው ቆማ በቃ አፈንዳት። ከቲክቶክ ለምን ጠፋች? እኔ አላውቅም። እንግዲህ እስቲ ቆይ ልላክላት። ይሄንን ላይቭ ላይ ናት። እስቲ ቆይ ማለት ላይቭማ ስንት ጊዜዋ? አረ ሼር ላድርግላት።